ሰላም ውድ የቤተርሲው ቤተሰቦች እንዴት ናችሁ? ለስኩል ኦፍ ማርኬቲንግ የግሩፕ ዲስከሽን ቶፒኮች እንዲሁም በኢንዲቪጁዋል ኢንተርቪው የሚጠየቁ ጥያቄዎችን አንድ ላይ አድርጌ ይዤላችሁ መጥቻለሁ። እንግዲህ የኢንተርቪው እስኬጁላችሁ ከዛሬ ጀምሮ የሚከናወን ይሆናል። ስለዚህ አዲስ አበባም ያላችሁ ሪጅንም ላላችሁ ይሄኛው ኢንፎርሜሽን ይጠቅማችኋል ብዬ ስላሰብኩ ነው ይሄን ቪዲዮ ለመስራት የፈለኩት። ከዚህ በፊት የሰራሁላችሁ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ነገሮችን ዲቴል ገብተን ለማየት ሞክረናል። በዚህኛው ቪዲዮ ደግሞ ግሩፕ ዲስከሽን ላይ የሚሰጧችሁን ቶፒኮች ላይ ፎከስ አድርጌ እንዲሁም ኢንተርቪው ላይ ኮመንሊ የሚጠየቁ ጥያቄዎችን ኮመንሊ ያሉትን አቅርቤላችኋለሁ ማለት ነው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ እንገባለን። ስለዚህ ግሩፕ ዲስከሽን ላይ ምን አይነት ቶፒኮች ናቸው የሚነሱብን የሚለውን ሀሳብ አነሳለሁ። እንግዲህ ግሩፕ ዲስከሽን ማክሲመም 10 የምትሆኑ አፕሊካንቶች በአንድ ትገቡና አምስት ሆናችሁ በሁለት ቦታ ከተከፈላችሁ በኋላ ቶፒክ ይሰጣችኋል ማለት ነው። ለየግሩፑ የሚሰጠው ቶፒክ የተለያየ ስለሆነ በዝግጅታችሁ ጊዜ የተለያዩ ቶፒኮችን ከቨር ለማድረግ ሞክሩ። እንግዲህ አጠቃላይ ፑል ውስጥ ካሉት ቶፒኮች ከነዚህ ቶፒኮች ነው ማለት ነው እየተወሰደ የሚሰጣችሁ። እነሱን ቶፒኮች ለመግለጽ እንሞክራለን። ኤዱኬሽን should be privatized or not? ቪዲዮ ጌምስ should be banned or not ስል አንዱ አሁን ለምሳሌ ቪዲዮ ጌምስ should be banned ከሆነ አንዱ ግሩፕ በቃ ቪዲዮ ጌሞች መከልከል አለባቸው የሚል አቋም ይዛል። አንደኛው ግሩፕ ወይም በዛኛው ሳይድ ያለው ሌላ አምስቶቹ ደግሞ ችግር የለውም ቪዲዮ ጌም መፈቀድ አለበት መከልከል የለበትም የሚል ሐሳብ ይዘው ነው ማለት ነው ሐሳባቸውን የሚያነሱት። ሌላ ሶሻል ሚዲያ ኢዝ ፖዚቲቭ ኦር ኔጌቲቭ። አንድ ግሩፕ ሶሻል ሚዲያ በጣም ጠቀሜታ አለው ብሎ ስለ ሶሻል ሚዲያ ጠቀሜታዎቹ ዲስከስ ያደርጋል። በዛ ሳይድ ያለው ግሩፕ ደግሞ ሶሻል ሚዲያ በጣም ጎጂ ነው ወይም ኔጌቲቭ ነው በሚል ሐሳብ ላይ ነው ማለት ፎከስ አድርገው እዛ ያለውን ዲስከሽናቸውን የሚያከናውኑት። አንድ ልብ ማለት ያለባችሁ ነገር እዛ ቦታ ላይ ዲቤት አይደለም ወይንም ክርክር አይደለም። እዛ ጋር የምታከናውኑት ዲስከሽን ነው። በቃ እናንተን ሀሳብ ታነሳላችሁ፣ በዛ ሳይድ ያሉትም እንደዛው ሀሳባቸውን ያነሳሉ። ጥያቄ መጠየቅ የሚፈልጉት ካለ ጥያቄ ይጠየቃል። በቃ ዛስ ኢነፈቀ በዲስከሽን መልክ እንዲያልቅ ነው እንጂ የሚፈልገው የክርክር ወይንም የዲቤት አይነት ሁኔታ እንዲኖረው አይፈልግም። ስለዚህ ቀጣይ ሌላ ታይትሎችን ለመግለጽ ያክል ስሞኪንግ should be banned publicly or not። እንግዲህ ሲጋራ ማጨስ ፐብሊክ ላይ መከልከል አለበት፣ አንዱ የለበትም። አሁን ለምሳሌ መከልከል የለበትም ስትሉ አሁን ለምሳሌ በዚህኛው ቶፒክ ላይ ሲጋራ ማጨስ ፐብሊክ ወይም ሰው በተሰበሰበበት ቦታ መከልከል የለበትም የሚደርሰው ሰው በጣም ሀሳብ ያጥራል አይደል? ኖርማሊ ያው ሲጋራ መከልከል እንዳለበት ያው ስለ ሲጋራ ጉዳቶች እናውቃለንና መከልከል የለበትም ከሆነ ግዴታ ያ ግሩፕ ማንሳት ያለበት ሀሳብ እሱ ላይ ሀሳቦችን ማመንጨት ይከብዳል። ግን የምታመጡት ሀሳብ ትክክል ነው ትክክል አይደለም የሚለው አይደለም ቫልዩ የሚደረገው እንዴት አወራችሁ፣ ሀሳባችሁን እንዴት ገለጻችሁ፣ እንግሊዘኛችሁ እንዴት ነው፣ ኮንፊደንሳችሁ እንዴት ነው የሚለው ነው ዋና ክራይቴሪያው እንጂ ያወራችሁት ነገር ትክክል ይሁን ትክክል አይሁን የሚለው አይደለም። ስለዚህ አንድ ሰው መብቱ ነው የተፈለገበት ማጨስ፣ የአንድ ሰውን መብት መጋፋት የለብንም። ስለዚህ ማጨስ ይችላል። በቃ ሲጋራ ጥቅም አለው ውጭ ፐብሊክ ላይ ማጨስ ብላችሁ ነው በቃ መከራከር። እንደዛ ብላችሁ የምታንሱት ሀሳብ ሲሆን the way you talk the way you act የሚለው ነው እዛ ጋር ቫልዩ የሚሰጠውና እንደዚህ ከባድ አይነት ቶፒኮች ሲመጡባችሁ ብዙም አተረበሹ ለማለት ነው። ሌላ ቶፒክ ከመጨመር አንጻር children should have unsupervised phone access። ልጆች ስልክ እንግዲህ ሱፐርቫይዝ ወይንም ያለ ሰው ያለ ወላጅ ቁጥጥር መጠቀም አለባቸው የለባቸውም የሚል ነው። ይሄም አሁን የለባቸውም ስንልም አሁን ይሄም ሀሳብ ሊያጥረን ይችላል። ነገር ግን በቃ የለባቸውም ለነፃነታቸው ለምናምን የሚሉ ሀሳቦችን እዛ ጋር ማስፈር ነው። በቃ እንዳልኳችሁ ያሰፍራችሁት ሀሳብ ትክክል ነው ትክክል አይደለም የሚለው ስላልሆነ ማተር የሚያደርገው። ሌላ have humans harmed the environment? ሰዎች ኢንቫይሮንመንትን ጎድተዋል። አዎ አንድ ግሩፕ አይደለም ይላል።
ዌዘር ቴክኖሎጂ ሜክስ ፒፕል ስማርተር ኦር ኖት፣ ቴክኖሎጂ ሰዎችን የተሻሉ ሰዎች ወይም ስማርት እንደሆኑ አድርጓቸዋል። ሌላ ግሩፕ ደግሞ አላደረጋቸውም ብሎ ሀሳብ ያነሳሉ። ቦርዲንግ ስኩል አድቫንቴጅ ኤንድ ዲስአድቫንቴጅ፣ እንግዲህ ቦርዲንግ ስኩል እዛው እየታደረ የሚማሩበት ትምህርት ቤት ጥቅም አለው ይላል አንዱ ደግሞ ጥቅም የለውም ይልና ሀሳቡን ያነሳል። ኢዝ ሞባይል ባንኪንግ ፉሊ ሴኩርድ ኦር ኖት፣ ይሄም ሌላው ጥያቄ ነው። ካን ፓረንትስ ዲሳይድ ዜር ኪድስ ፊውቸር፣ የልጆቻቸውን ፊውቸር ወላጆች መወሰን አለባቸው ይላል አንድ ግሩፕ የለባቸውም። ዱ ቺልድረን ፓርቲሲፔት ኢን ቴሮሪስት አክቲቪቲ፣ አሁን የራሱ በጣም ከባድ ቶፒክ ነው። ቴሮሪስት አክቲቪቲ ላይ ልጆች መሳተፍ አለባቸው ብሎ አንድ ግሩፕ ሀሳቡን ሲሰጥ እንግዲህ አስቡት ምን ያክል ሀሳብ ሊያጠር እንደሚችል። ግን በቃ አለበት ብላችሁ ዝም ብላችሁ የመሰላችሁን ሀሳብ መጻፍ ነው። በቃ እንዳልኳችሁ ነው። እናንተ የምትመዘኑበት የጻፋችሁት ነገር ትክክል ነው ወይንም ትክክል አይደለም የሚለው ስላልሆነ ሀሳቦችን ለማንሳት ምንም አትፍሩ። ኢዝ ጎይንግ ቱ ኮሌጅ ኢሴንሻል ፎር ጌቲንግ ኤ ጆብ፣ የስ ኦር ኖ ካለው ሁኔታ አንጻር። ሃዝ ሶሻል ሚዲያ ኢምፕሩቭድ ፒፕል ሪሌሽንሺፕ፣ እንግዲህ ሶሻል ሚዲያ ሪሌሽንሺፖችን አሻሽሏል ይላል አንድ ግሩፕ አላሻሻለም ነው። ሌላ አድቨርታይዝመንት ኢምፖርታንት ኦን ኪድስ ቲቪ ሾው፣ ኢዝ ዜር ኢነፍ ስኪልድ ማን ፓወር ኢን ኢትዮጵያ፣ አንዱ የስ አንዱ ነው ይላል። ቴክኖሎጂ አድቨርታይዝመንት ኢምፓክት ፒፕልስ ኢንካም፣ ዳዝ ኤዱኬሽን ሄልፕ ፎር ዘ ፊውቸር ሰክሰስ፣ የስ ኦር ኖ። ኢዝ ላይፍ ፖሲብል ዊዛውት አወር ሞባይል ፎን፣ ይህም ትንሽ አሻሚ ነው። እንግዲህ ያለ ስልክ ላይፍ እንዴት ራን ይደረጋል? ወይም ስልክ በጣም መሰረታዊ ስለሆነ ለአንድ ሰው አይደለም ብሎ የሚደርሰው ግሩፕ ትንሽ አስቸጋሪ ይሆንበታል። ሌላ ደግሞ ኢፌክት ኦፍ ፖፑሌሽን ግሮዝ ኢን ኢትዮጵያ፣ የህዝብ ቁጥር መጨመር ያለውን ተጽዕኖ ከኢትዮጵያም አንጻር እንድታብራሩ ይጠይቃል። ኢስ ቴክኖሎጂ ኢንክሪዚንግ ፒፕልስ ኳሊቲ ኦፍ ላይፍ፣ ዋን ግሩፕ የስ ይላል፣ ዋን ደግሞ ኖ ይላል። ስለዚህ በአብዛኛው ቶፒኮች እነዚህ ናቸው። ስለዚህ በእነዚህ አንዳንድ እንደቀደም እንደጠቀስኳቸው አንዳንድ ታይትሎች ሀሳቦችን ለማመንጨት አስቸጋሪ ይሆናሉ። ነገር ግን እናንተ በደንብ ፎከስ ማድረግ ያለባችሁ የምታነሱት ሀሳብ ላይ ሲሆን የምታነሱት ሀሳብ ኦፍኮርስ ማተር ያደርጋል። ግን ቀደም እንዳልኳችሁ ነው። እንግሊሽ ፕሮፊሸንሲያቸው እንዴት ነው? ኮንፊደንሳቸው እንዴት ነው? የግሩፕ እንቅስቃሴያቸው እንደ ግሩፕ ነገሮች የሚያስኬዱበት መንገድ እንዴት ነው? ሊደርሺፑ እንዴት ነው የሚሉ ፖይንቶች ስለሆኑ እዛ ጋር መመዘኞቹ እነሱ ላይ ትኩረት አድርጉ። ሌላ እንደ ቲፕ እዚህ ላይ ልገልጽላችሁ የምፈልገው ሪኮግኒሽን ስጡ፣ ለግሩፕ ሜምበሮች ሪኮግኒሽን ስጡ። የግሩፕ ሀሳብ እንደሆነ ለመግለጽም ብትሞክሩ እጅግ በጣም መልካም ይሆናል። ስለዚህ ቀጣይ ኢንዲቪዥዋል ኢንተርቪው ካከናወናችሁ በኋላ ዊዝን ዘ ሴም ዴይ ኦር ዘ ኔክስት ዴይ ኢንዲቪዥዋል ኢንተርቪው ይኖራል። ስለዚህ እንደ ኢንዲቪዥዋል ኢንተርቪው ላይስ ኮመንሊ የሚጠየቁ ሀሳቦችን እናነሳለን። አንድ እዚህ ጋር ማወቅ ያለባችሁ መጀመሪያ ላይ የተጠየቁት ቴል አስ አባውት ዮርሰልፍ ነው። ስለዚህ ከዛ ቀጥሎ የሚመጡት ኦልሞስት 75% የሚሆኑት ጥያቄዎች ቴል አስ አባውት ዮርሰልፍ ተብላችሁ ተጠይቃችሁ የመለሳችሁት መልስ ላይ ዲፔንድ ሆኖ ነው። ስለዚህ እዚህ ጋር የምታወሩት ነገር ኤቭሪቲንግ የምታውቁት ፎሎ አፕ ኮስችኖች ቢመጡባችሁ በኮንፊደንስ መመለስ የምትችሏቸው ሀሳቦች መሆን ይኖርባቸዋል ማለት ነው። ስለዚህ የመጀመሪያው ለሁሉም አፕሊካንት ኮመንሊ የሚጠየቀው ጥያቄ ቴል አስ አባውት ዮርሰልፍ ነው። ስለዚህ እዚህ ላይ በደንብ ዝግጅት አድርጉ፣ በደንብ ጻፉት፣ በደንብ ኦርጋናይዝ አድርጉት። ከዛ በኋላ ቤት ተለማመዱት። በድግግሞሽ አንድ ሰው እየጠየቃችሁ እናንተ እየመለሳችሁ በድግግሞሽ ለመያዝ ሞክሩ። ሌላ ዌር ዱ ዩ ሊቭ፣ ዱ ዩ ሃቭ ኤ ጆብ፣ ለምን ስኩል ኦፍ ማርኬቲንግ መረጣችሁ፣ ስለ አቪዬሽን አካዳሚ ምን ታውቃላችሁ፣ አካዳሚስ ምን አይነት ቻሌንጅ ኤክስፔክት ታደርጋላችሁ ከአካዳሚ በኋላስ። ሌላ ደግሞ ዱ ዩ ቲንክ ዩ አር ዘ ፐርፌክት ካንዲዴት ፎር ኢትዮጵያን ኤርላይንስ፣ ለኢትዮጵያ ኤርላይንስ ብቁ የሆንኩ እጩ ነኝ ብላችሁ ታስባላችሁ ይላችኋል። ስለ ኢትዮጵያን ኤርላይንስ ምን ታውቃላችሁ፣ ስለ ሲኢኦ መች ተመሰረተ የሚሉ እንደዚህ ጄኔራል የሆኑ ነገሮችንም ስለ ኤርላይንሱን በተመለከተ ትጠይቃላችሁ። ሌላ ደግሞ ዩር ዊክነስ ኤንድ ዩር ስትሬንግስ፣ ይህም ኮመንሊ የሚጠየቅ የኢንተርቪው ኩዌስችን ነው።
እዚህ ላይ አንድ ቲፕ ማድረጋችሁ ነገር በተለይ ስለ ዊክነሳችሁ ስታወሩ ያ ዊክነስ መሻሻል የሚችል ለምሳሌ አንድ ሰው የሆነ ነገር የኔ ዊክነስ ለምሳሌ ከሰዎች ጋር ሳወራ ሀሳቤን በደንብ መግለጽ አልችልም፣ ወይም ፐብሊክሊ ሰዎች ፊት ለፊት ሳወራ ፍርሃት ይሰማኛል። እንደዚህ አይነት ከሆኑ ዊክነሶች በጣም ጥሩ ማለት መሻሻል ይችላሉ። ስለዚህ ሰው ፊት ለፊት የማውራት ፕሮብሌም ከሆነ ሰው ፊት ለፊት በማውራት ቀስ በቀስ ያ ነገር መሻሻል ይችላል ተብሎ ይታመናል። እንደዚህ አይነት ነገሮች ዊክነሳችሁ መሻሻል የሚችል ከሰራችሁበት መሻሻል የሚችል አይነት ዊክነስ ቢሆን በጣም ቆንጆ ነው። አንዳንዴ ዊክነስ ብቻ ይሆንና በምንም ነገር ማታሻሽሉት አይነት ዊክነስ ከሆነ እዛ ጋር ፖይንት ነው ሉዝ የምታደርጉት። ስለዚህ የምታነሱት ዊክነስ መሻሻል የሚችል አይነት ቢሆን በጣም መልካም ይሆናል ማለት ነው። ስለዚህ ሌላው ደግሞ ስለ ግቢ ቆይታችሁ ብታወሩ፣ ስለ ፋይናል ይር ስላቀረባችሁ ሪሰርች ኦር ፕሮጀክትም ብታወሩ መልካም ይሆናል ማለት ነው። ስለዚህ በእነዚህ ኤሪያዎች ላይ ያላችሁን ነገር በደንብ አዳብሩ፣ በደንብ ተዘጋጁ። እንግሊሽ ፕሮፊሸንሲ በጣም ማተር ያደርጋል። በደንብ እንግሊዝኛችሁ ላይ ስሩበት። እዛ ጋር ፈርስት ኢምፕሬሽን ለመፍጠር ሞክሩ። ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ነው። በቃ እዛ ጋር እንዴት ስትገቡ በ40 እና በ30 ሰከንዶች ውስጥ እዛ ያሉት ኤግዛሚነሮች ስለ እናንተ ውጤት ጨርሰውታል ማለት ነው። ስለዚህ በጣም ኢምፕሬሽን ለመፍጠር ሞክሩ። ቀለል ብላችሁ ግቡ። አይ ኮንታክታችሁ ጥሩ ይሁን። ሲያዩዋችሁ የሆነ ደስ የሚል በፈገግታ የተሞላበት አይነት አፕሮች ይኖራችሁ አለ አይደል? አፕሮች እዛ ጋር የምትፈጥሩት ኢንጌጅመንት በጣም ወሳኝ ስለሆነ አሁን በነገርኳችሁ ታይትሎች ላይ ሀሳቦች ላይ በደንብ ዝግጅት አድርጉ። ለሁላችሁም መልካም ውጤት እመኛለሁ። መልካም የኢንተርቪው ጊዜ እንድታሳልፉ እመኝላችኋለሁ። እጅግ በጣም አድርጌ አመሰግናለሁ። ቻው።